እኮ ጓደኛ መሆን እችላለሁኝ ሲነግረኝ ደግሞ እኩያ ነን። ኦኬ በዛ ሰዓት እኔን ሲተዋወቀኝ እኔ 20 ዓመቴ ነበረ። ኦልሬዲ አመት ከምናምን ነው 21 አመት ከምናምን ነው። እሷን ሲተዋወቅ ደግሞ 17 አመት ወደ 18 እንደሆነች ነው የነገረኝ። ኦልሬዲ እኩያ ናችሁ። ስለዚህ እኩያ ከሆንን ጓደኛሞች መሆን እንችላለን በምለው ሰዓት አእምሮዋን በጣም ስለጎዳት ሰው ማመን በጣም ትፈራለች፣ ሴትም ወንድም በሱ በጣም ስለተጎዳች ሰው አትፈልግም፣ ጓደኛ አትፈልግም ከኔ ውጭ ካጎቷ ውጭ ነበር የሚለኝ ማለት ነው። ስዊት ለአንቺ ምንድን ነበር ያለሽ? የሆሳማን ፎቶ የሚይዝበት ምክንያት አንድ አይነት ምክንያት ነው የነገረሽ ላንቺ ማለት? እህቴን አሜሪካን ሀገር ክለብ ውስጥ ደፍሮብኝ ልጅቷ ስትመረመር የእሱ ጥፍር ምናምን ብቻ ብዙ ነገር እሷ ላይ ተገኘ እና ልበቀለው ነው የእሱን ፎቶ አድርጌ የምዞረው ነው የሚለው። አንድ አይነት ምክንያት ነው የነገራችሁ። እሺ ለእሷ አንቺን የአንቺን ፎቶ ልኮላት የአክስቱ ልጅ እንደሆነች ነው የነገረሽ። ለአንቺስ እሷ ምኑ እንደሆነች ነበር የሚነግርሽ? እሷ እንደምታፈቅረው እሱ እንደማያፈቅራት። አዎ ቅድም ብለሻል። ሶሪ እሷ እንደምታፈቅረው እሱ እንደማይፈልጋት እና እራሷን ልታጠፋ ከዱባይ ፎቅ ላይ እራሷን ልትጥል ስለሆነ እራሷን እንዳትጥል እሷን ትሪት ለማድረግ አብሯት እንዳለ ሳይፈልጋት ግን በጣም መልካም ሰው ስለሆነ እራሷን እንዳታጠፋ ነበር አብሯት የነበረው። ስለዚህ አሁን አንቺ ስትደውይ ለእሷ ቆይ አክስቴ ልጅ ደወለች ብሎ ይዘጋል። አንቺ ስትደውይ እሷ ስትደውል ለአንቺ ምን ብሎሽ ነው የሚዘጋው? እኔ እናቴ ደወለች ይለኛል፣ የተደፈረችው እህቴ ደወለች ይለኛል። ምንም ምክንያት የለም። እሺ ለአንቺ ያለሽ የተደፈረችው እህቱ የት እንዳለች ነው የሚነግርሽ? አሜሪካ ኢትዮጵያ ሆነሽ አሜሪካ ናት እያለ ያስወራልሻል። የት አለ ልጁ? ፎቶውን የነበረው ልጁ ዘበኛ ነው፣ እዛ ዘበኛ ነው የሚሰራው፣ የሚሰራበት ቦታ ማለት ነው። ዘበኛ ነበር እንደሚሰራ ይህንን አውቃለሁ። መጀመሪያም የተናገርኩት ነገር ይህንን ነበረ፣ ዘበኛ እንደነበረ። አዎ ዘበኛ ነው፣ ሴኩሪቲ ነው ብለካል። ትክክል ይሰራ ነበር። ግን ዊአሮፕን ደግሞ አሁን ላይ ስራ እንደሌለው አይዶ ነው። አሁን ይሁን በፊት ስራ እንደሌለው ነው እሱ የነገረችው። ይህን በሚያወራበት ሰዓት ምን አሁን ለምሳሌ ካምፕ ውስጥ ነበር እሱ። አሁን ለምሳሌ እነሱን ሲያናገራቸው ግዴታ ሀብታም መስሎ መታይ ስለነበረበት እንደዚህ ስራ አለኝ ስራ የለም ምናምን ሊል ይችላል ማለት ነው። ግን እውነታው ዘበኛ እንደነበረ ነው። ያው እሱ የሰራበትን ድርጅት በትልቁ አረጋለሁ። ፎቶውን ግሪን ጋለሪ ላይ አስቀምጠው ስክሪንሻት። ኦኬ ዌይት ቆይ አንዴ እኔ ጠፍቶብኛል፣ ግን ስክሪን እንዴት እንደማገኝ ገስት ላይ አላውቅም። ያው ልክ ራስህን ከዛ የቪዲዮ ምልክት ይመጣልካል። የቪዲዮ ምልክት ሲመጣ 8 ነገሮች ይመጣሉ። ከ8ቱ የመጨረሻው አረንጓዴው ስኩዌሩ ግሪን ጋለሪ ነው። እሱን ንካ መጀመሪያ ራስህን አገኘሁት። በጣም ይኸኛው ላይክ ከማል ጀምር ላይክ ከዛ ትልቅ አድርጉና ላሳይሽ። ወሰን ሰውዬው ነው። አዎ ትክክል ራሱ ነው። አቤት ታይለት መልክ እንደሆነ የእሱ መስሪያ ቤት እንደሆነ የታለሱ ስለ ማርቆስ ይሄን ያክል ከነገርኩሽ እኔ ሜሴጅ ያወራንበትን ድምፁንም ላሰማሽ እችላለሁ። ይሄን ያክል ከነገርኩ ማመኑ ያን ያክል እንትን የሚል አይመስለኝም። እና በጣም ሀይ የሆነ ቦታ ነው የሚሰራው። በጣም በድርጅት የሚጠበቅ ቦታ ነው የሚሰራው። እሱ እንደነገረኝ ሳይሆን እዛ ጋር እንዳየሁት ከሆነ ማለት ነው። አይ ቲንክ ይሄ ነገር እንደ ጉብኝት የሚገባበት ነገር ሊሆን ይችላል። አንዳንድ ጊዜ እኔ ዩቱበር ነኝ ምናምን ብለሽ ገብተሽ ታዩ ነገር ሊሆን ይችላል። አሩን ማለት ግን ገብቶ እኔን እያወራኝ ቪዲዮ ኮል አይቻለሁ። ሌላ ላሳያችሁ። ቆይ እንደዚህ ያለ ቦታ ሌላም ልቀይርላችሁ እኮ ወንድሜ። የኔ ጥያቄ እሱ ቆሞ ዩኒፎርም ለብሶ ወይም እየሰራ ካላሳየከኝ ዝም ብለህ ይሄን አምጥተህ እሱ እዚህ ነው የሚሰራው ብትለኝ ለእኔ እንዴት ነው ማስረጃ ሊሆን የሚችለው? እሺ አሁን እኔ ስለ ማርቆስ ማላቅ ሰው ብሆን ኖሮ ይሄን ሁሉ ነገር እነግርሻለሁ። ከማርቆስ ጋር እንዳወራ ማርቆስማ ድብን አድርገህ ታውቃለህ። ግን የማርቆስ ታዲያ በቃ ይሄን ያክል ካወራሁኝ እኔ ያንን ነገር ምን መሰለህ ማስረጃ ማለት
ማርቆስ ቆሞ እዛ ውስጥ የሆነ እየሰራ ዩኒፎርም ለብሶ የሆነ ነገር እያደረገ የተነሳው ፎቶ ከሆነ ብቻ ነው የምታሳምነኝ። ዝም ብለህ ቢልዲንግ ስላሳየከኝ እና እዚህ ነው የሚሰራው ስላልከኝ እንደሚሰራ ማመን አልችልም እያልኩ እኮ ነው። ይቅርታ ይቅርታ። ይህን ሁሉ ከነገርኩሽ በኋላ እዮብ የሚባል ጓደኛ አለው። ይኸው ኮሜንት እያደረገ ነው፣ ዘበኛ ነው እያለ ነው። ኦኬ እኔ እየነገርኳቸው ሲመጣ ያልከው ነው ወንድሜ። ይኸውልህ አንተንም አታለው ትልቅ ቦታ ነው የምሰራው፣ በጣም በትልቅ ቦታ የሚጠበቅ ቦታ ነው የምሰራው ብሎ ከአንተ አምነኸው ነው። ተጭበርበርህ ነው አንተ ራስህ። ኦኬ እሺ አንድ ነገር ላሳይሽ። እዮብ በአካል ያውቀዋል፣ አብረው ነበሩ። እሺ እዮብ ቤት አለ። እኔ ነኝ ይበል ላስገባው የሚሰራበትን ቦታና ይሄ 45,000 ብር ለአንተ የሰጠበት ደረሰኝ ነው። አሁን ይሄ የተላከበትን ሰው መግለጽ ይችላል እዚህ ጋር። ይሄ የማን እንደሆነ አሮን አላውቅም፣ ግን ይሄ አካውንት የገዛበት ደረሰኝ ትዕግስት ተስፋዬ ምናምን ነገር የሚላለ መቅደል ታሰፋ። ከዚህ ውስጥ አሁን እኔ እዚህ ውስጥ ካሉት ልጆች መካከል የሆኑት ልጆችን ጠቅሼ እንደዚህ ማለት ይችላል። ስለማለት ከሆነ መረጃ ማስረጃ ምናምን ከሆነ ሁሉንም ነገር ስለማቅ አይ ቲንክ ያንን ነገር አልቀረጽኩትም፣ ሪከርድ ማድረግ አልችልም። በሌላ ስልክም እንደውም እንደዚህ